ገብረሚካኤል መለስ እባላለሁ። በኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ የትግራይ የህዝብ ተሳትፎ ማስተባበሪያ ጽህፈት ቤት ዳይሬክተር ነኝ። ያው እንደጠየቃችሁት ከትላንት በስቲያ በተካሄደው የኢትዮጵያ ህዳሴ ግድብ የህዝብ ማስተባበሪያ ካውንስል ላይ የጋራ መግባባት የደረስንበት ነገር ምንድነው? በኢትዮጵያ አቋም የህዳሴ ግድብ የሚመለከት የቴክኒክ ባለሙያዎች የተቋቋሙ የቴክኒክ ባለሙያዎች መሰረት የሚወሰን እንጂ የሶስተኛ ሀገር ጣልቃ ገብነት አያስፈልግም የሚል ድምዳሜ ነው የተደረሰው። የተጠየቁት ጥያቄዎችን የተሰጠው ምላሽ ይሄ ነው። የተደረሰበት የጋራ መግባባትም በዚሁ ነው። የተለየ አቋም አልነበረም። ስለዚህ ዛሬ ግን ያው አልሸሹም ዘወራሉ እንደሚባለው የአሜሪካንን በዚህ ጉዳይ ላይ ጣልቃ የመግባት ጥያቄ ቁቡል እንደሆነና የማደራደር ሳይሆን የውይይት ነው በሚል የተሸፋፈነ መግለጫ ሲሰጥ ሰምተናል። ይሄ ምንም ትርጉም ግብፅም የምትፈልገው ቀደም ብላ ያራመደችው አቋም የቴክኒክ ባለሙያዎቹ ያቀረቡትን የምክረ ሀሳብ ለውሳኔ ያቀረቡት ምክረ ሀሳብ እሱን ወደ ጎን በመተው የቀድሞ የተፈጥሮ ባለመብትነት በአባይ ላይ የነበረኝን የተፈጥሮ ባለመብትነት መመለስ አለበት በሚል የያዘችው አቋም ለማራመድ ያው በቀድሞ ሁኔታ ግብፅ ላይ በነበረው ድርድር እንደፈረሰ ይታወቃል። ሱዳንም ተሄዶ እንደፈረሰ ይታወቃል። አሁን አሜሪካ ተሄዶ ምንድን ነው የሚደረገው? ተመሳሳይ ነገር ነው። ውይይት የሚባል ነገር ምንድን ነው? ውይይትማ ሁለቱም መሪዎችም አካሂደዋል። የሁለቱም የኢትዮጵያና የግብፅ መንግስታት ውይይት አድርገዋል። ስለዚህ ትርጉሙ ምንም ሊገባን አልቻለም። ትክክልም አይደለም የሚል አቋም ነው ያለኝ እኔ። ቀደም ብዬ እንደገለጽኩት ይሄ ውይይት ነው እንጂ ድርድር አይደለም በሚል ለመሸፋፈን የተደረገ ጥረት ነው። ሉዓላዊነታችንን አሳልፈን መስጠት የለብንም። በውይይቱ ላይ በካውንስሉ ላይ የተነሳው አንዱ ትልቁ ነገር የህዳሴ ግድብ ሲጀመር ጀምሮ በየደረጃው ግንባታው በኢትዮጵያ ብሔር ብሔረሰቦችና ህዝቦች ተሳትፎ እያደገ በሚሄድበት ጊዜ የኢትዮጵያ በአባይ ላይ ስታነሳው የነበረ የፍትሃዊነት ጥያቄ የፍትሃዊ አጠቃቀም ጥያቄ እያጠናከረ ዲስኮርሱን ቀይሮ በመጨረሻ ሶስቱም ሀገራት ከህዳሴ ግድብ መገንባት እና ኢትዮጵያ መጠቀም ባሻገር ያለው በአባይ ወንዝ ላይ ያላትን የፍትሃዊ ተጠቃሚነት ጥያቄ ላይ ስምምነት እንዲደረስ ተደርጓል። ሶስቱም ሀገሮች ፈርመዋል። ይሄ ማለት ከህዳሴ ግድብ ባሻገር ያለው የፍትሃዊነት ጥያቄ የመለሰ የሶስትዮሽ ስምምነት ነው የተካሄደው። ከዛ በላይ ነው። አሁን በውሃ አሞላል ላይ ያለው የቴክኒካዊ ጉዳይ ተይዞ በሶስተኛ ወገን ጣልቃ ገብነት ውይይት ማድረግ አላስፈላጊ ነው። ለዚህም አቋማችሁን ግለጹ ተብሎ በመንግስት ደረጃ እዛ የነበሩ ተወካዮች በሙሉ አቋማችን ሶስተኛ ወገን አይፈታውም፣ ይሄ ቴክኒክ ጉዳይ ነው፣ የድርድር ቦታውም ኢትዮጵያ ውስጥ ነው የሚሆነው ብለው አስረግጠው የተናገሩት። እንደገና አሁን ይሄ ቃል ታጥፎ ለድርድር ሳይሆን ለውይይት አሜሪካን ሀገር እንሄዳለን ወይም አሜሪካ የጠራችው ስብሰባ ላይ እንገኛለን ማለት ትርጉም የለሽ እና ጉዳዩን ለመሸፋፈን በኢትዮጵያ ላይ እየደረሰ ያለው የሉዓላዊነት መደፈር ለመሸፋፈን የተደረገ ነው ብዬ ነው ማለት ነው።